የተፋሰስ ልማት ስራው የህብረተሰቡን ኢኮኖሚያዊ ተጠቃሚነት በሚያረጋግጥ መልኩ እየተከናወኑ መሆኑ ተገለጸ። ተጨማሪ ዘገባውን ባልደረባችን ዳውድ አህመድ ያቀርበዋል። የተፋሰስ ስራውን ለ30 ቀናት ለመስራት የጋራ መግባባት በመፍጠር በወረዳው በአንድ የከተማና በ15 የገጠር ቀበሌዎች ከጥር 15 2009 ዓ.ም ጀምሮ ህዝቡ በነቂስ በመውጣት የተቀናጀ የተፋሰስ ልማት ስራውን እያከናወነ ይገኛል። በየቀበሌውም በተለያዩ ባህላዊ የሙዚቃ መሳሪያዎችና በሆታ ደምቆ በተሻለ ወኔና ዲባብ በመካሄድ ላይ ነው። በልማቱ የተገኙ አርሶ አደሮችም በአደረጃጀት በመውጣት አስፈላጊ አጋዥ ኃይሎችን ሁሉ ተጠቅመው በውሳኔያቸው መሰረት ለማስረከብ ቆርጠው መነሳታቸውን ተናግረዋል። አርሶ አደር አሊ አራጋውን በ04 ቀበሌ ሼህ ኑሩ ሐሰንን ደግሞ በ09 ቀበሌ በልማት ስራው ላይ አግኝተን አነጋግረናቸዋል። ተፋሰስ በመስራታቸውም የሚያገኙት ጥቅም የጎላ መሆኑንም ተናግረዋል። ዶማንም አካፋንም ጮለቀንም ጉጣ ማቴሪያል አህያ ሳይቀር በሬ ሳይቀር ሙሉ በሙሉ በተጠንቀቅ ተነስቷል። በቃ ለመስራት መውጣት የቻለው 1 ለ5 ነው። ይገመግማል 1 ለ5 ለልማት ሰራዊት ሳንፈረፈር እንወጣለን ብሎ በራስ ሞራን ነው በሆታ በቃ በባህላዊ በሆታ በዲልቂያ ነው የወጣው ወጣቱ ሃይማኖት መሪው ገበሬው ሴቱ ወንዱ ያው የአመቱ ስራ መሆኑ ጠቃሚ መሆናቸው ወደን አውቀን በሙሉ ህዝቡ ተቀሳቅሶ የሰራ ነው። የለጌዳ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አሳቸው አቢ እንደተናገሩት ለሀገራችን የልማት ጥሪ በወኔ ተግባራዊ ምላሽ መስጠት ይገባል። በ2009 ዓመተ ምህረት 17320 ሰሪ ኃይል በመለየት በ32 ተፋሰሶች ላይ 13790 ሄክታር መሬት ለመሸፈን በሚሰሩ ስትራክቸሮች ለህብረተሰቡ ኢኮኖሚ ሊያመነጩ የሚችሉ የተቀናጁ ተግባራት እንደሚሰሩ አክለው ተናግረዋል። የተሻለ የህዝብ ንቅናቄ የወጣበት ነበር በሁሉም ቀበሌ በሚባል ደረጃ። እንግዲህ በዝግጅት ምዕራፍ ታታች በርከት ያለ ሰው ኃይል በመሳብ ሙያተኛውንም የትምህርት አመራርንም ጨምረን ከ350 በላይ እንደ ወረዳችን ጠርተን በወረዳ ንቅናቄ መድረክ አድርገን ቀበሌ መድረክ እንዲሰጥ ነው የተደረገው። የቀበሌ መድረኩም ቢሆን በተሻለ የሰው ኃይል ተገኝቶ ሰሪ ኃይሉ ተወያይቶ በመንደርም በቀበሌም ደረጃ ተወያይቶ ነው ወደዚህ ተግባር የገባ ነው። ከዚህ ተነስተን ወደ 17320 ሰው ሰሪ ኃይል ለይተናል።